ሙሽሮች አበበ ፍሬያችሁ ሙሽሮች አበበ ፍሬያችሁ ለዚህ ቀን የደረሳችሁ በአምላክ ፊት እጅግ ከበራችሁ ለዚህ ቀን የደረሳችሁ በአምላክ ፊት እጅግ ከበራችሁ ሙሽሮች አበበ ፍሬያችሁ ሙሽሮች አበበ ፍሬያችሁ ለዚህ ቀን የደረሳችሁ በአምላክ ፊት እጅግ ከበራችሁ ለዚህ ቀን የደረሳችሁ በአምላክ ፊት እጅግ ከበራችሁ ሙሽሮች አበበ ፍሬያችሁ ሙሽሮች አበበ ፍሬያችሁ ለዚህ ቀን የደረሳችሁ በአምላክ ፊት እጅግ ከበራችሁ ለዚህ ቀን የደረሳችሁ በአምላክ ፊት እጅግ ከበራችሁ ሙሽሮች አበበ ፍሬያችሁ ሙሽሮች አበበ የሚጎለን ብዙ ነገር አለ፣ ያጣነው ብዙ ነገር አለ። ይህንን አጥተዋል፣ ይህ ጎሏቸዋል ብላ ካሳሰበች ድንግል ማርያም ያ ሙሉ ይሆናል። ስለዚህ ያንን ባረከው ስላሳሰበች ድንግል ማርያም ያነዚያ ስድስቱ ጋኖች ተሞሉ። ስለዚህ ያንን ውሃ ተሞላ፣ ውሃው ወደ ወይን ጠጅ ተቀየረ። በእግዚአብሔር በእርሱ ክብርና ምስጋና ለአምላካችን ይሁን። ስለዚህ ሕይወታቸው የወይን ጠጅ የሆነላቸው፣ ሕይወታቸው የተባረከላቸው፣ እግዚአብሔር የፈቀደላቸው ጋኖቻቸው በምታሳስበዋ በአማላጅ በድንግል ማርያም ደጅ በምታሳስበው ጉድለትን እንዲሞላ ጉድለታችን እንዲሞላ ቀድማ የምታሳስብ የምታውቅ የማወቅ ስልጣን ያላት ለቤተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ ቀጥላ ያለች አሰራሪ ናት፣ አዳኝ ናት፣ ርኅሩኅ ልብ የሆነች እናታችን እግዚአብሔር የተመሰገነ ይሁን። አሁንም እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁሉም ሙሽሮች ወደዚህ ወደ ቦታው እንዲመጡ ሰዓታችን እየሄደ ስለሆነ ያሉትም ይመጣሉ። ስለዚህ ይህንን ያደረገ ማን ነው? ጋብቻ ይህ እንዲፈጸም ያደረገ ማን ነው? ሰው ስላሰበ ብቻ አይደለም። ብዙዎች በዓለም ላይ ተገናኝተው ተበትነዋል። ብዙዎች በዓለም ላይ በዚያው ይሁን ብለው ያ ምንም አይደለም ተበትነዋል። ያ ደግሞ ሲበተን ሐዘን ነው። ቤቱ ሐዘን ይሞላል፣ ቤቱ በችግር ይሞላል። ግን እዚህ መጥቶ እንጂ ድንግል ማርያም አሳስቢ ድንግል ማርያም ብሎ እዚህ ተማጽኖ አስቀድሞ ንስሐ ገብቶ ሁሉ ነገር አጠናቅቆ በቤቷ በደጇ ማለት እመቤታችን በሰርግ የተገኘ ክርስቶስ ሆይ በሰርግ የተገኘ ሥጋውን ደሙን ተቀብሎ ማለት ክርስቶስን መጥራት ወደ ሰርጉ መጋበዝ በሥጋው በደሙ ሲሆን ክርስቶስ የሚገባው። ስለዚህ ክርስቶስ ዛሬ በሙሽሮቻችን ቤት ገብቷል። በሕይወታቸው ማለት በራሳቸው በእያንዳንዳቸው ምክንያቱም በሥጋው በደሙ በተክሊል ነው የፈጸሙት። ስለዚህ ይሄ ማለት ድንግል ማርያም በአማላጅነቷ አለች። ይሄ ማለት ቱሳን አሉ በአባቶቻችን ጸሎት ሌሊት ሁሉ ይሄ ስርዓተ ጋብቻ ሲደረስ ማሳሰብ ነውና፣ ስለዚህ ይህንን ያደረገ እግዚአብሔር ነው። ይህንን የፈቀደ የፈጸመ እግዚአብሔር ነውና እግዚአብሔር ይክበር ይመስገን። አንድ ጊዜ ሁሎቹ ሙሽሮች ወደ መረዱ የመንበረ ዳዊቱ ደርሰዋልና አንድ ጊዜ አመስግኑላቸው ሁላችሁ። እሺ፣ እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል የደብራችን ስታትስቲክስ ክፍል ኃላፊ ዲያቆን ሲሳይ ደጀኔ የጋብቻውን የምስክር ወረቀት ያነቡልናል። ወደ ሲሳይ ወስዳቸዋል። የሙሽራው ስም ሀብታሙ ደጉ፣ የሙሽራዋ ስም ሃይማኖት ታደሰ። ጋብቻቸው በሕገ ቤተክርስቲያን የተፈጸመውን በማረጋገጥና በሕገ ቤተክርስቲያን የተፈጸመውን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው
አዳም ቃልነ አዳም ወልድ ቃልነ አዳም ተወድሶ መራት ወትብሎ ተወድሶ መራት ወትብሎ ወልድ ቃልነ አዳም ወልድ ቃልነ አዳም እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። አንድ ጃንጥላ አስገብታለች። እህታ እግዚአብሔርን አመስግኑላት። ለአንድ ስም የማይገልጽ ግርፋት የእንጦጦ ማርያም ሁሉንም አስተካከለችልን። ለክብረ መግለጫ ጃንጥላ፣ ጧፍና ዕጣን አስገብቻለሁ ብለዋል። እግዚአብሔርን አመስግኑላቸው። አባቶች በየስማችሁ በየማርጋችሁ በዛሬው ዕለት በቤተክርስቲያን ስርዓት አክብራችሁ ሁለት የነበራችሁ አንድ የሆናችሁ ሙሽሮች፣ የሙሽሮች ሚዜዎች፣ የሙሽሮች ቤተሰቦች እንዲሁም የተከበረ ቤተክርስቲያን መጣችሁ ወላዲተ አምላክ ድንግል ማርያምን በአማላጅነቷ አምናችሁ የምትማጸኑ የምትለምኗት ምእመናን በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የነበረውን ጨለማ ብርሃን ያደረገ ብርሃን የሆነው ጨለማ ያደረገ ረቂቁን ዓለም የፈጠረ ግዙፉንም ዓለም የፈጠረ እናንተን ሁላችንም የፈጠረ ያስገኘ ዛሬም ወደፊትም የሚኖር አልፋና ኦሜጋ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ የዛሬውን ወንጌል የደብሩ ስብከተ ወንጌል ኃላፊ ከረጂው ባጭሩ አምልተው አስፍተው አስተምረዋል እና እዚህ ትምህርቱ ላይ የምናየው ጉዳይ በማመንና ባለማመን ጉዳይ ነው። እሱ ብዙ ምሳሌዎችን እየመሰለ ለነበሩ ለተከተሉት ይነግራቸው ያስተምራቸው ነበር። ነገር ግን ዛሬም የማያምኑ ምልክትን የሚሹ በምልክት የሚታለሉ እውነት ያልሆነውን እውነት መስሏቸው የሚከተሉ በማወቅም ባለማወቅም ፈጣሪያቸው ትተው በጣዖት ሰዎች በሚያዘጋጁት ምስል የሚታለሉ ሰዎች በሚያደርጉት ድራማ መሰል ጠባይ ባለው ሁኔታ የሚታለሉ ሃይማኖታቸውን ላይ የሚቀልዱ በራሳቸው የሚያፌዙ የሚቀልዱ ሰዎች አይታጡም። እኛ ግን ሰቀለውን ኢየሱስ ክርስቶስን ፈጣሪያችን አምላካችን አስገኛችን አዎ በሦስተኛው ቀን ከሙታን ተለይቶ ተነስቷል። በተለያዩ ጊዜያትና ሰዓትም ብዙ ታምራትን አድርጓል። እናምናለን ብለን ነው ምናምን። ስለዚህ ሁላችንም ሰባሰብነው
ይህንኑ ስላወቅ ነው። ይህንን ያወቀ ሰው ደግሞ እስከ መጨረሻው የእግዚአብሔር ልጅ ሆኖ እግዚአብሔርን ማመን ያስፈልጋል እና አምነን ንስሐ ገብተን ሥጋው ደግሞ ተቀብለን የመንግሥቱ ወራሽ እንድንሆን አምላካችን የፈጣሪያችን ቅዱስ ፈቃዱ ይሁን። ዛሬ በመካከላችን እንደዚህ አምረው ተውበው እጅግ ደስ ብሏቸው ቤተ ክርስቲያንም ደስ ብሏት ልጆቿን ስለሞሸረች ልጆቿን አንድ ስላደረገች በሥጋው ደግሞ እነሱ በዚህ ጥንታዊትና ታሪካዊት በሆነችው በርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ክርስቲያን ከሌላው ገዳማትና አድባራት መርጠው ስለመጡ እያመሰገን፣ ነገር ግን ልጆቻችን ይህንን መንፈሳዊ ትዳራቸውን ጋብቻቸውን መድኃኔዓለም ኢየሱስ ክርስቶስ ከመጨረሻው ጊዜ ድረስ ሌሊት በገባች ቃል ኪዳን መሰረት እስከ ለሞታችን ድረስ አብረን እንሆናለን ብላችሁ ቃል እንደገባችሁ ሁሉ ሕይወታችሁ ሁሉ የተስተካከለ የቀና ያድርግላችሁ እንላቸዋለን እና እነዚህ ልጆች ለእኛ አርአያ ናቸው፣ ለእኛ ትምህርት ናቸው፣ ለእኛ ዋቢ ናቸው። እነዚህ ልጆች በንጽሕና በቅድስና ያሉት በሥርዓተ ተክሊል እንዲሁ ደግሞ በሥጋው ደግሞ ለመጋባት ንስሐ ገብተው ታጥበው ተዘጋጅተው አንድ የሆኑበት በመሆኑ እናንተም ዛሬ ጊዜው ሰዓቱ አልመሸምና የተጋባችሁ ንስሐ ገብታችሁ ሥጋው ደግሞ ተቀበሉ። ያልተጋባችሁ ደግሞ እንዲሁ በሥርዓተ ክርስቲያን በቅዱስ ቁርባን ጋብቻችሁን አድርጉ። ሕይወት እንድታገኙ እግዚአብሔር ልጆች እንድትሆኑ እግዚአብሔር እንዲወዳችሁ እግዚአብሔር ልጆችን ሊላችሁ እንዲለን በዚህ መንፈሳዊ ስርዓት ማከናወን መሆን መፈጸም የክርስቲያን ግዴታችን ሃይማኖታችን ስለሆነ ሁላችሁ በዚህ መንፈሳዊ ቅናት ይዟችሁ በጎ መልካም ነገር እንድታደርጉ የአምላካችን መልካም ፈቃድ ይሁንልን። ልጆቻችንም ጋብቻችሁን፣ ሕይወታችሁን፣ ትዳራችሁ ሁሉ ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም ተባርካችሁ ተቀድሳችሁ ሁልጊዜም ከእናንተ ጋር በአማላጅነቷ ትሁን። ይህንን ካርጉኝ ሁላችሁም ለጸሎት ተነሱ። ሰላም አሳድረህ ስላደረስከን ቀኑ ጊዜውን ሰዓቱን ባርከልን ቀድስልን። ለሀገራችን ለኢትዮጵያ ሰላሙ፣ ለክርስቲያናችን ሰላሙ፣ ለሚመናኑ ሰላሙ አንድነቱን ስጥልን። ነፍሳተ ሙታን ስልትምርልን ሕያዋንን ጠብቅልን። የታሰሩትን ታስፈታልን። ሁማን ፈውስልን። ክርስቲያናችን በገንዘባቸው በሀሳባቸው በእውቀታቸው በእውነታቸው በሀሳባቸው ሁሉ የረዱት አምላካችን አንተርዳለን። በጥፋችሁ አስቡን ያሉትን ሚመናን ታስብልን። እኛ ከማናውቀው መከራ አንተ ከምታውቀው ፈተና ሁሉ ሰውረን፣ ክፉዎች ልቦናቸው መልስልን። ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም በአማላጅነትሽ ሁላችንን ባርኪን ቀድሽን። ሰላም ቀን አድርግልን። ከእናታችን ከድንግል ማርያም ከወላዲተ አምላክ ረድኤት በረከት እንድትቀብለን ጣዕሟን ሁሉ ታሳድርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ሁላችን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ
ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። በማኅፀንሽ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ በእግዚአብሔር ከሚሆንና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። አቤቱ ጌታ ሆይ ሕዝብህን አድን። ርስትህን ኢትዮጵያን ባርክ። አቤቱ ጌታ ሆይ ሕዝብህን አድን። ርስትህን ኢትዮጵያን ባርክ። ጠብቃቸው እስከዛሬም ከፍ ከፍ አድርጋቸው። ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነታቸው ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች ካህናት፣ ወንድሞቼ ዲያቆናት የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ በየስማችሁ የተፈታችሁ ንጹሐን ሁኑ። እናንተንም እኔንም ለመንግሥተ ሰማያት የበቃን ዘጋትን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ጊዜ ስና ክርስቶስ ተንሥአ እሙታን አሰሮ ሰይጣን ሰላም ሆነ። ስናውቅ በድፍረት ሳናውቅ በስተት በመናገር በማሰብ በግልጥ በስውር ከሠራነው ኃጢአት በየክርስትና ስማችን እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይቀድስ። ምእመናን በሰላም በፍቅር በአንድነት እሾሁ ሳይወጋችሁ እንቅፋቱ ሳይመታችሁ እቤታችሁ ያግባችሁ። እቤታችሁ ስትገቡ የታመሙ ድኖ
የጎደለው ሞልቶ ይጠብቃችሁ። መልካም ቀን መልካም ጊዜ ያድርግላችሁ። በሰላም ዋሉ። በሐሴት እና ልቦናሽ ደስ ይበልሽ። አዳም ሆይ
Mami
አበቃችሁ እንኳን ለዚህ ቀን አበቃችሁ እንኳን ለዚህ ቀን አበቃችሁ በእግዚአብሔር ፊት መረቅናችሁ እንኳን ለዚህ ቀን አበቃችሁ እንኳን ለዚህ ቀን አበቃችሁ እንኳን ለዚህ ቀን አበቃችሁ በእግዚአብሔር ፊት መረቅናችሁ እንኳን ለዚህ ቀን አበቃችሁ እንኳን ለዚህ ቀን አበቃችሁ እንኳን ለዚህ ቀን አበቃችሁ በእግዚአብሔር ፊት መረቅናችሁ እንኳን ለዚህ ቀን አበቃችሁ እንኳን ለዚህ ቀን አበቃችሁ እንኳን ለዚህ ቀን አበቃችሁ ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረሽልን ማለት ወይኑ ሙላላቸው ማለቂያው ባልሆነ ብለሽ የተናገር ጌታን ያሳሰብሽ እመቤታችን ነሽ በቃና ዘገሊላ በቃና ዘገሊላ በዛ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የጌታ ደግነት የተገለጸበት ምንኛ ታደለ የነ ዶኪማስ ዛሬም ያው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዛ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የመሰል ወይኔ በቃና ዘገሊላ ደስ አላቸው
ጋብቻቸው
በምትሆን የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነት የሰጠ ከልጅነት እስከ እውቀት የሰራችሁ ኃጢአታችሁን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ሁኑ። እኔንም እናንተም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ከማሁ ወእግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። Yeah.
ሙሽራ ሙሽሪት እግዚአብሔር ይመስገን ሙሽራ ሙሽሪት አያሉ ጌታችን ሙሽራታችንን ሙሽራ ሙሽሪት ጋብቻ ቅዱስ ነው ሙሽራ ሙሽሪት ዋና አምላካችን ሙሽራ ሙሽሪት እንደዚህ ሲፈጸም በቤተ ክርስቲያን ደስ አላቸው ሙሽራ ሙሽሪት
ለሳቸውና ለመንፈስ ቅዱስ እለቃለሁ። ወደሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኩት እግዚአብሔር ተጸጋሁ እንተ ይትነገር ወእንተ ይትተረጎም። አምላካችን እግዚአብሔር ስለማይነገረው ስጦታው ስለማያልቀውም ዘላለማዊ ውለታው ከሁሉ አስቀድሞ ስሙ ለዘላለም የተመሰገነ ይሁንልን። ክቡራን ሙሽሮቻችን፣ የሙሽሮች ሚዜዎች፣ ቤተሰቦቻቸው፣ ድግተኞች ሁላችሁም በአምላካችን በእግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? አልጠገባችሁም? እንደምን ዋላችሁ? እንግዲህ ያበላል ማን ይመስገን? እግዚአብሔር ይመስገን ብለን እንድናመሰግን ይችን ሰዓትና ደቂቃ ባርኮ ቀድሶ ሰጥቶ ሁለቱን አንድ አድርጎ በአንድነት በዚች ድንኳን በሰማይ ሊሰበስበን ምሳሌ በሆነችው የሰበሰበን አምላካችን ስሙ የተመሰገነ ይሁንልን። ንጹሕ የሰርግ ቤት ብለን የምንጠራት በሰርግ ቤት የምናነባት በሰርግ ቤት የምንተረጉማት በሰርግ ቤት ምስጢሩን የምንረዳባት ወላዲተ አምላክ ቅድስት ድንግል ማርያም ናትና ለርሷም ስሟ የተመሰገነ ይሁንልን። ለዚህ ቀን እንኳን አደረሰን፣ እንኳን አደረሳችሁ። ለሙሽሮቹ እግዚአብሔርን አመስግኑላቸው እልል ብላችሁ። አያምሩም? እንደዚህ ስታዩዋቸው ደግማቸው አመስግኑላቸው እግዚአብሔርን። አይ እናንተ ይችን ቀን ነገ ከነገ በስተዚያ ትናንት ከትናንትና ወዲያ እንደዚህ አላደረጉባትም። አንዲት ቀን እግዚአብሔር ለነሱ ያዘጋጃት ናትና ደግማችሁ አምላካቸውን አመስግኑላቸው። እኔ እንዲያው የመጣሁት በቤተሰብ ነው። አብዛኞቻችሁ ስለማታውቁኝ እንጂ የመጣሁት በቤተሰብ ነው። ግን ከመጣሁ አይቀር ወይ ቀደም ብሎ ቢነገረኝ ግጥምም ቅኔውም ሌላውም ይኖር ነበር። ድንገት ሚስ ኢንፎርሜሽን ስላለ ዝም ብዬ አንዲት ቃል ብዬ ስለ እግዚአብሔር ቃል ስለ ቸኮልኩ ልሄድ ነው። በጣም አጭር ደቂቃ ነው። ጆሮአችሁ ሌላ እንዳይሰማ ፈልጋለሁ። የምናገረው የእግዚአብሔርን ቃል ነው። የኔን የፍቅረ ማርያምን አይደለም። አደራ ወይከውኑ ክልኤሆሙ አሐደ ሥጋ፣ ሁለቱም አንድ ሥጋ ይሆናሉ ይላል ቃሉ። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ኦሪትን የጻፈልን ሊቀ ነቢያት ቅዱስ ሙሴ ገና ሰው ሳይበዛ እንደዚህ ሳንበዛ በድንኳን ሳንሞላ ገና በቁጥር ሁለት ሆነው እርስ በርሱ በሚፈቃቀሩበት ጊዜ ወይከውኑ ክልኤሆሙ አሐደ ሥጋ፣ ሁለቱም አንድ ሥጋ ይሆናሉ አለ። እንዴት ሆነው ተወቅጠው ተጨፍልቀው ነው አትበለኝ። እንኪያውሳ በምስጢር በእግዚአብሔር ቃል እግዚአብሔር ለምስጢረ መለኮቱ ለምስጢረ ሥጋዌው ምሳሌ ያደረጋቸው ሴቲቱ ሴትነቷን ሳትለቅ ወንድነቱን ሳይለቅ ሴቲቱ የእሱን መልክ ሳትኮርጀው ወንዱም የእሷን መልክ ሳይኮርጅ አንድ ሆ ስናያቸው ሁለት ሆነው ግን ስንት ናቸው? ስንት ነው? ሁለቱ ዛሬ መቼ ነው ያሉት? ያንን ሊቀ ነቢያት እኔ ይገርመኛል። ይሄንን ትዳርን ሳስብ የኦሪት ዘፍጥረት ምዕራፍ 1 እና 2ን ሳላነበው አልቀርምና ምዕራፍ 1ን ሳነብ እግዚአብሔር የሰውን ልጅ በመልኩና በምሳሌው ፈጠረው ካለ በኋላ ሴትና ወንድ አድርጎ ፈጠራቸው። ልብ በሉ፣ ዓለም ያልተረዳው እግዚአብሔር ለኛ ያዘጋጀው ሴትና ወንድ አድርጎ ፈጠራቸው ካለ በኋላ ወባረኮሙ ለክልኤሆሙ፣ ሁለቱንም ባረካቸው ይላል። ይህንን ትዳር ማን ይባርክልን? ማን ይባርከው? በቃ የፈረመው እግዚአብሔር ነው። እዚህ ጋር ላይ ፎቶ ደርድረዋል። እርግጠኛ ነኝ አብዛኛው ሰው እዚህ ጋር ላይ ሲመጣ እየፈረመ ጥቅስ እየጠቀሰ ይወጣል። በዚህ ሰርግ የፈረመው ግን በስጋው በደሙ እግዚአብሔር ነው። የሰዎቹ ፊርማ ነገ ከነገ ወዲያ ተፍቆ ተሰርዞ ይጠፋል። እግዚአብሔር በስጋውና በደሙ የፈረመው ፊርማ ግን ለዘላለም ነው። እግዚአብሔር ለዘላለም ትዳሩን ያጽናልን። አያቸው፣ አመስግኑላቸው። ስለዚህ ያንን ያነሳሉ። ሁለቱን ባረካቸው ይልና እዚያ ላይ የተባረከችዋን ሔዋንን ስሟ ማን ነው? ብዙ ነው ቤዛ ሚስ ኢንፎርሜሽን እንዳልሆነ ልጄ ነው። ሁለቱም እንዳሉ ሰምቻለሁ። ሁለቱም አይደሉ? እሺ ይቅርታ
ቤተ ቃና ቤተ ወይን ይላል እና አሁን ምን ስፈልጋት የለችም አጠገቡ ሁለቱን ባርኮቸዋል ብሎ መጽሐፉ ነገረኝ። አዳም አጠገብ ሔዋን አለች ወይ ስፈልግ ሔዋን የለችም። አንድ ሳምንት ሙሉ ሔዋን አዳም ብቻውን ነው። ሌሎቹ ሁለቱ ነው። ሲቀጥሉ አዳም ብቻውን ነውና እግዚአብሔር በሳምንቱ ተኝቶ የማያውቀውን አዳም እንቅልፍ አመጣበት ይላል። እስከዚህ አንድ ሳምንት እንዲያው ደህና ዋላችሁ። አንድ ሳምንት ሳትተኙ ትቆያላችሁ። በፈረቃ ብንሰራ እንኳን ሌሊት ስራ ከዋል ቀን ምን እናደርጋለን? ደካማ ማንነት ነው ያለን፣ እንተኛለን አይደለ? አዳምን እግዚአብሔር ጠንካራ አድርጎ ስለፈጠረው 7 ቀን ሙሉ ሳይተኛ ሰነበተ። በሰባተኛው ቀን ግን እግዚአብሔር ትዳርን ሊያስተምረው እግዚአብሔር በምኝታ ውስጥ ትዳር እንዳለ ሊነግረው ወነፋ ላዕሌሁ ድቃሰ ወኖመ አዳም በአዳም ላይ እንቅልፍ አመጣበት። አዳምም ተኛ። ከመተኛቱ በፊት አዳም አንድ ምልክት ተነግሮት አንድ ምኞት በውስጡ አድሮ ነበረ። ምን ነው እግዚአብሔር ይወደኛል፣ በመልኩ በምሳሌው ነው የፈጠረኝ፣ ግን ብቻዬን ነኝ አለ። ግን ምን የነ ያለ እስከ ዛሬ ምንህ ነበርክ? ብቻህን። ዛሬስ እንጅሩ ዛሬ የለም ብቻውን አይደለም። አዳም ግን ሳምንቱን አሁን አንድ ባለ ትዳር 30 ዓመት ሳያገባ ኖረና 30 ዓመት ሲቆዝም ሲወጣ አምሽቶ ነበር የሚገባው። ከዚያ ከ30 ዓመት በኋላ አንድ ቀን አገባና በአመቱ ወፈረ። ስንት ዓመትህ ነው ተባለ። 1 ዓመቴ ነው አለ። ስንት ዓመቴ ነው? 30 ውሳ አይቶ እሱ ሳይቆጠርም በዚያ በጫካው ያልቀሩ እሱ ሳይቆጠር ምን እና አዳም 8ቱን ቀን እንደዚህ 7ቱን አለፈና እግዚአብሔር እንዴት ብቻዬን ፈጠረኝ አለና መሻት ፍላጎት በውስጡ አስቀመጠ። ያንን መሻቱን አየና እግዚአብሔር ከጎኑ ይገርማችኋል እንቅልፍ ሲተኛ ወነቀለ አሃደ አጽመም ገቦሁ ከጎኑ አንድ አጥንት ተነና አዳም ከእንቅልፉ ብንን ሲል ጎኑ ቤተ ወይን ቁጭ ብለች። አያችሁ። ከዚያ በኋላ አዳም አልደነገጠም። ከዚያ በኋላ ትንቢት መናገር ጀመረ። እንዲያውም እንደዚህ አለ ዛቲ ስጋ ስጋ የዋጽ ማጽመ የስመ ተረክበት ምን የወትኩነን ይብሲታ ይቺ ስጋ ከስጋዬ ናት፣ አጥንቷም ከጥንቴ ናት፣ ደሟም ከደሜ ነው፣ ከኔ ተገኝታለችና ሚስት ትሁነኝ ብሎ አዳም ሔዋንን አገባት። ከዚያ በኋላ ሁለቱ ስንት ሆኑ? አንድ ሆኑ። ዮሐንስ አፈወርቅ የተባለ ሊቅ እንደዚህ አለ አንተ ምን ነው እግዚአብሔር አዳምን ካፈር እንዳበጀው ሔዋንን ካፈር ቢያበጃት ምን አለ? እንዲሁ አፈሩ አልቆበት ነው? አላለቀበትም። ለምን ነው እንግዲያውስ ከጎኑ ያስገኛት? ይቺ ስጋ ከስጋዬ ይቺ አጥንት ከአጥንቴ ናት ሴት ትባል ብሎ ምትክ የሚለውን ያወጣላት ከጎኑ ስለተገኘች የፍቅር መሰረት ያደረገው ያንን ነው። ትዳሩ የፍቅር መሰረት የሆነው በዚህ ነው። አያቸው የአዳም ከሜዳ ቢያገኛት ለሌላ ቀን ምክንያት ይፈጥርባት ነበረ። ምን ብሎ ዝም ብለህ የሰጠኝ ሴት አሳተችኝ ብሎ ምክንያት እንዳይጣ ከጎኑ አስገኘው። ከጎኑ ያገኛትን ሚስቱ አደረጋት። ከዚያ በኋላ በሁለቱ ዓለምን እንዲሞሉ አደረገ። እኔ የሚገርመኝ ይህ አይደለም። ልብ በሉ ትዳርን ሳስብ አርዩካል መልሱ አርዩካል መልሱልኝ። እሺ ዘያሪኳል አርዘይኳል ነው መሰለኝ ፈረንጅኛ ኖ መልሱ ምን አለ? እነሱ አልመለሱልኝም። ዓለም ምን ትላለች መሰላችሁ? ምን ይኳል ኖ እሺ እዚህ እንደተመለሰልኝ እኔ በቤተ ክርስቲያን ነው መልሴ። ምክንያቱም ይኳል ቢሆኑ አይፈላለጉም፣ አይገቡ ይኳል አይደሉም። እንግዲያስ ኢኩቫለንት ናቸው። ሰማይ ምን አልኳቸው? ኢኩቫለንት አቻ። እሷ እግዚአብሔር አለ የሁለቱን መተሳሰብ መረዳዳት ሲያመጣ እግዚአብሔር ምን አደረገ? እሱ ጋር ያለ እሷ ጋር የሌለ ነገር አስቀመጠ። እሷ ጋር ያለ እሱ ጋር የሌለ አስቀመጠና ከዚያ በኋላ እኔ እዚህ ኬሚስትሪ ትምህርት ነው ትዝ ይላችኋል እናንተ አላይክ ቻርጅ አትራክት ኢች አዘር አደረጋቸው። ልብ በሉ ምን አደረገ? አላይክ ቻርጅ አይደለ ምንድነው መብራት የሚሰጡ ምንና ምን በርቶ ነው አንድ ላይ አንተ ካሜራማን ምንና ምን ፖዚቲቭ እና ኔጌቲቭ። አሁን እነሱን ፖዚቲቭ ኔጌቲቭ አላውቅም እሱ ግን ሁለቱ አዛር ነው ይቋል። እንግዲያውስ እሱ ጋር ያለ እሷ የማታገኘው እሷ ጋር የሌለ ነገር አለ። እሱ ጋር ያለ እሱ ጋር የሌለ ፍጥረት አለ። ምክንያቱም እሱ ተጨፍልቆ ሴት ሊሆን አይችልም። እሷም ወንድ ልትሆን ወንድ ነሻ ይላል ኢትዮጵያ ሰው አይደለ? ተለይ ጎጃሚው እንደዚህ ነው የሚለው ወንድ ነሽ አይደለም ወንድ ልትሆን አትችልም።
ልብ በሉ። እግዚአብሔር መተሳሰብን ያስቀመጠው በዚህ መልኩ ነው። አየህ አሁን አላይክ ቻርጅ ኔጌቲቭ እና ፖዘቲቭ መብራት እንዲሰጡ ሴትና ወንዱ አንድ ሆነው ዓለምን እንዲሞሉ ማናዘዝ አሁን ያ ትዳር ብሏቸዋል። ይሄ ነው። ይልቁን በእግዚአብሔር ቤት፣ ይልቁንም በስጋው በደሙ፣ ይልቁንም በጸሎተ ቤተ ክርስቲያን፣ ይልቁንም ማንም የማያገኘው አያችሁ ዓለም ላይ ልብ በሉ ክርስቲያኖች፣ ዝም ብለን በልተን ጠጥተን ደስ ብሎን የምንሄድበት አይደለም። ትምህርት ቤት ጭምር ነው ትዳር። ትዳር ትምህርት ቤት ነው። ሁለቱ ልብ በሉ ዓለም ላይ ሁለት ምሰሶዎች ወድቀው ነው ዓለም የወደቀችው ይላሉ አባቶቻችን። ጨርሻለሁ። 10 ደቂቃ እየሰጡን ሁለት ምሰሶዎች ወድቀዋል። አንደኛው ምሰሶ ትዳር የሚባል ምሰሶ ወድቋል ዓለም ላይ። ሁለተኛው ምሰሶ ደግሞ ከትዳር የሚገኝ ልጅ አስተዳደግ ወድቋል። ሁለቱ ስለወደቁ አብዛኛው ዓለም የወደቀች ናት ዛሬ። አብዛኛው ዓለም አይጋቸዋል። አዲስ አበባ ያላችሁ ከውጭ ከሌላ ይወጣችኋል። ወጣቱ ተሳዳቢ የሆነው እኮ በስራ ስላላደገ ነው አይደለም? ሽማግሌዎችን የማያከብረው በስራ ስላላደገ ነው። በትዳር በበረከት በስጋው ደግሞ የተባረከ ትዳር ግን የተባረከ ልጅ ይሰጣል። እግዚአብሔር የተባረከ ልጅ ይስጥልን። ሁለቱን መጠበቅ አለብን። በተለይ በቤተ ክርስቲያን ያለን ክርስቲያኖች ሁለቱን ከጠበቅነው በሌላ አነጋገር ቤተ ክርስቲያንንም ሀገርንም እየጠበቅን ነው። ቤተ ክርስቲያንንም ሀገርን ነው የምንጠብቀው፣ ራሳችንን ብቻ አይደለም። በጾም በበረከት አንድ የሆኑት ለዚህ ነው። በዚህ አንድነት እግዚአብሔር ሁለቱን አንድ ያደረገና ብዙና ተባዙ ምድርን ሙሉዋት አላቸው። እንዴ አንተ ራስህ አትሞላውም፣ ከብዶህ ነው። ካፈር አበጃጅና ምድርን ሙሏት። እናንተ እንዲያው ካፈር አይደለም ከአብራኩ ተከፍሎ በማህፀን አድሮ 9 ወር ከ5 ቀን ተጸንሶ የተወለደው ልጅ የምትጠላ እናት አለች እንዴ? የለችም። እግዚአብሔር ለፍቅሩ ምሳሌ ያደረጋት እናትን ነው። ዓለም በዚህ ፍቅር እንዲቀጥል እንኳን እንደዚህ ሆኖ እንኳን ጠቡን ታዩት የለ፣ እንደዚህ ሆኖ እንኳን መለያየቱን እናየው የለ፣ እንደዚህ ሆኖ እንኳን መገዳደል አለ የለ። ፍቅር እንዲቀጥል ከሁለቱ ልጆች እንዲበዙ ትዳርን ማን ባርኮታል? እግዚአብሔር። የመጨረሻ ነው። እግዚአብሔር ሁለት ታላላቅ ቦታዎች ተገኝቷል። የመጀመሪያው ሰርግ ቤት ተገኝቷል። ሁለተኛው ልቅሶ ቤት ተገኝቷል። ልብ በሉ። ሰርጉን ባርኮ ከዚያ መጨረሻ ላይ ወንጌሉን ሲጀምር ሰርግ ቤት ተገኘ። ወንጌሉን ሲጨርስ ሞት ቤት ተገኘ፣ ልቅሶ ቤት ተገኘ። ሙታንን የሞተውን አስነስቶ ወደ ቀራንዮ አደባባይ ወደ መስቀል ወጣ። ሞትን ግላ አድርጎ ራሱ ተነሳ። ሁለቱ መሰረት ናቸውና ከነዚህ የተከናወነው በዚህ ቤት ለበረከት ዛሬ ነውና ይህ ትዳር ቀላል አይደለም፣ እንዲያው ምስጢር ነው ብሎ ቅዱስ ጳውሎስ ነግሮናልና በዚህ ምስጢር ያልገባን በምስጢሩ እንድናል፣ ምስጢሩን የተሳተፍን ጠብቀን እንድንኖር እግዚአብሔር በቸርነቱ ይርዳን። መብላት መጠጣት ብቻ አይደለም ትዳሩ ቤት፣ ጸሎትም ይጸለያል ለዚህ ቤት። ምክንያቱም ትዳርን አባቶቻችን ሲተረጉሙ ትዕግስት፣ ዳዳገት፣ ርኅራኄ እነዚህን ያዙ አይደለ? ምን አለው? ትዕግስት አለው ትዳር። ትዕግስት ከሌለው አለቀ። ከዚያ ምን አለው ደግሞ? ውጣ ውረድ አለው። ዳገቱን ስትወጣው ግን አየህ ደግሞ እንጦጦ ነው ሰርጉ። ይገርማችኋል። ያደክማል አይደል? ስትወጡ ተራራ። እኔ ብዙ ጊዜ አገልግሎት እሄዳለሁ እና እንጦጦ አፋፍ ላይ ስትወጡ ከተማውን ስታዋ ደስ አትልም? ለመውጣትስ አንዴ ውዳሴ ማርያም ልተረጉም ወደ እንጦጦ ራጉኤል ስወጣ መኪና አጣሁና እላችላችኋለሁ ወገብ ያለቀል። ስወጣ ላይ ግን ደስ አለኝ፣ በእግሬ ስወጣ ማለት ነው። ዳገት አለው ግን ዳገቱ ደግሞ በርኅራኄ የተሞላ ነው። በርኅራኄ ሲሞላ ሩህሩህ የሆነው እግዚአብሔር ይባርከዋል። ሩህሩህ የሆነው እግዚአብሔር ምሳሌ ያደርገዋል። ሩህሩህ የሆነው እግዚአብሔር ከዚህ ትዳር እነ ቅድስት ድንግል ማርያም ተወልደዋል። ከዚህ ትዳር በጣም የምናከብራቸው እነ ቅዱስ ጊዮርጊስና አቡነ ገብረ መንፈስ ቅዱስ ተገኝተዋል። ከዚህ ትዳር ለዓለም ድንቅ እንቁ የሆኑ ሰዎች ተገኝተዋል። ከዚህ ትዳርም እንደዚህ የሚያደርግ እግዚአብሔር በጎ እንዲገኝ ያድርግልን። ትዳራቸውን ይባርክልን እግዚአብሔር። ሁለት ሆነው ወድቀው ሶስቱ ነው እንዲነሱ ማን ይርዳቸው? ያው በምኝታ አይደል የሆነው? ሁለቱ ነው ወድቀው ስንቱ ነው? እግዚአብሔር ይስጥልን ይባርክልን። ቃልቤት ያሰማልን፣ ቃልቤት ያሰማልን። የአገልግሎት ዘመናችን እግዚአብሔር አምላካችን ይባርክልን፣ ይቀድስልን። እኛም ሰምተን 30 60 100 አፍርተን መንግስቱን ክብሩ እንድንወርስ የእግዚአብሔር ቅዱስ ፈቃድ ይሁንልን። እግዚአብሔር አምላካችን ልጆቻችን ደግሞ እንደዚሁ ለሰርጉ እንዳበቃ ለክርስትናውን እንዲያበቃን የእግዚአብሔር ቅዱስ ፈቃድ ይሁንልን። አምላካችን
ሀገራችን ኢትዮጵያ ሰላም ያርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ አንቺ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እንግዲህ መዘመር ይቻላል። ፋሲካ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ
ፋሲካ ፋሲካ ፋሲካ ፋሲካ ፋሲካ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ አምላክ በጸጋው ስር